ናችሁ? የዳሩ ሰላም ነው። ዛሬ ቦታና ቤት በደሴ ይዤላችሁ መጥቻለሁ ማለት ነው። እዚህ ጋር የምታዩት ቤት በጣም አሪፍ ቦታ ላይ ነው ያለው። በጣም ወሳኝ ቦታ ላይ ያሉ ቤትና ቦታዎችን ህጋዊ ነው ይዤ የመጣሁት። እንደምታዩት እንግዲህ በቪዲዮ ይሄንን የምትፈልጉ ቁጥር አስቀምጣለሁ ማለት ነው። ይሄ የምታዩት ቦታ 171 ካሬ ነው። ቤቱንም እንደምታዩት ነው። እስከ መጨረሻው አብራችሁን ቆዩ፣ ታዩታላችሁ። እንደምታዩት ጽድት ያለ ቤት ነው ማለት ነው። እንግዲህ ዋጋው ይሄ 5.5 ይባላል ማለት ነው። ህጋዊ ነው። በውስጥ አውረታችሁ መጨረስ ትችላላችሁ። ቤተሰብ መላክ ትችላላችሁ። የፈለጋችሁትን መርጣችሁ መግዛት ትችላላችሁ ማለት ነው። እንግዲህ 5 አይነት ቤትና ቦታ ነው ይዤ የመጣሁት። እስከ መጨረሻ አብራችሁን ቆዩ። ሌሎችንም አሳያችኋለሁ ማለት ነው። ያው አሁን ላይ ካለው ገበያ አንጻር ምንም አይደለም፣ እንደ ጊዜው ነው። ግን ያው በበፊቱ ስናየው በጣም ከባድ ነው። ቤቱ እንግዲህ ካሜራ በደንብ አልተቀረጸም እንጂ ጽድት ያለ ቤት ነው ማለት ነው እንደምታዩት። ከዚህ በመቀጠል ደግሞ ይህንን የመሰለ ቦታ ያለው ሰፈሩ የት አካባቢ ነው ካላችሁ ደሴ ዳንድ ቦሩ ነው። ይሄ ደግሞ 150 ካሬ እንደምታዩት እንግዲህ 2 ክላስ የዝም ማዞሪያ ያለው ያው ይሄ ፈራሽ ነው። እናንተ በምትፈልጉት መልኩ ቤቱን ትሰራላችሁ። ይሄ የሚፈርሰው ማለት ነው። 150 ካሬ 3.5። ሌላ ሶስተኛ ቦታ ደግሞ ይሄ እንደምታዩት ታይ ላይ እንግዲህ መሰረቱ ይወጣለት ይመስለኛል። ያው በውስጥ ማጣራት ትችላላችሁ። ይሄ ደግሞ 200 ካሬ ነው። 3.5 ይባላል ዋጋው ማለት ነው። ሰፈሩ አንድ አካባቢ አንድ ሰፈር ነው። ደሴ ዳንድ ቦሩ ማለት ነው። ይሄ ደግሞ ሌላ ሶስተኛ ቤት ነው። እንደምታዩት በጣም አሪፍ ቤትና ቦታ ነው። ግን ትንሽ ዋጋው ጠጠር ይላል። ቢሆንም እንደ ጊዜውን ስለሆነ ምንም ማድረግ አይቻልም። እየጨመረ እንጂ እየቀነሰ አይሄድም ማለት ነው። እና ይህም በጣም አሪፍ ቦታ ነው። 171 ካሬ ነው። ሰፈሩ እዛው ደሴ ዳንድ ቦሩ አንድ አካባቢ አንድ ሰፈር ነው ያለው። ቤተሰብ ልካችሁ ማማረጥ ትችላላችሁ ማለት ነው። እና እንደምታዩት ቦታውም አሪፍ ነው። 171 ካሬ ነው። ካሬው ዋጋ ደግሞ 5.4 ይባላል ማለት ነው። እንግዲህ ቀርባችሁ ደግሞ ገዥና ሻጭ ትጨርሳላችሁ ማለት ነው። እንደዚህ የመሳሰሉ አሪፍ ቤትና ቦታዎችን ይዤ እመጣለሁ። አባላታችን ማለት ነው። በመቀጠል ሌላ ተጨማሪ ደግሞ ይህን የመሰለ ጽድት ያለ ቤት ነው ማለት ነው። እንደምታዩት ከወደ ውጭ ይህን ይመስላል። ከውጭ ሲቀረጽ በቆርቆሮ በደንብ ታጥሯል። ዙሪያው ቆርቆሮ አጥር ነው፣ ታጥሯል ማለት ነው። በደንብ ሰው ይኖርበታል። እንደምታዩት ያለቀለት ነው። ያው ውስጡን ለመቅረጽ ትንሽ ሰው ስላለ ይከብዳል። ውስጡ ስንት ክላስ እንደሆነ አልተቀረጸም። ያው በውስጥ ታወራላችሁ ማለት ነው። ቤተሰብ መላክ ከፈለጋችሁ ልካችሁ ውስጡን ድረስ አይተው መገዛዛት መሸጥ ይችላሉ ማለት ነው። እና እንደምታዩት አጥሮ በጣም አሪፍ ነው፣ ደስ ይላል። በጣም ግጥም ተደርጎ ነው የታጠረው ማለት ነው። ሙሉውን ግቢ ነው ማለት ነው። እና እስከ መጨረሻው አይታችሁ የፈለጋችሁትን መርጣችሁ ይህንን ቦታ ፈልጋለሁ፣ ይህንን ቤት ፈልጋለሁ የምትሉትን ለቤተሰብ ማሳየት እና ቤተሰብ ደግሞ ሄዶ መጨረስ የሚችለው ነው ማለት ነው። ሁሉም ህጋዊ ነው። አሁን ላይ ዋጋ ነው ሳይፈሩ ህጋዊ ያለ ነገር ነው የሚሻለው። ህግ ወጥ ትንሽ ያስፈራል ማለት ነው። እና እንደምታዩት ግቢው ይሄንን ይመስላል። ካሜራው ትንሽ አነስ ብሏል። ቪዲዮ ቢሆንም ለእናንተ በዚህ ብቻ አትገዙ ማለት ነው። ወዲያው ቤተሰብ አይቶ ስለሆነ የሚገዛው ችግር የለውም። መረጃውን በዚህ መልኩ ካቀበልኳችሁ በቂ ነው። እና እንደምታዩት እንግዲህ ግቢው ይሄን ይመስላል። ካሬው 171 ካሬ ነው። ሰፈሩ ደሴ ዳንድ ቦሩ ነው። ዋጋ ደግሞ 6 ሚሊዮን ይባላል ማለት ነው። እንግዲህ ቀርባችሁ ገዥና ሻጭ በአንድ ላይ መስማማት ይችላሉ። ዋጋው እንግዲህ ቅናሽ ኑሮ ምን ያላቅም። እዚህ ደግሞ እንደምታዩት ሌላ አሪፍ ቦታ ይዤላችሁ መጥቻለሁ ማለት ነው። ቤት አሪፍ ቤት ነው። ሰፊ ቦታ አለው ደግሞ ደስ ይላል። ግቢ ያለው ቤት አሁን ላይ ግቢ ያለው ቤት እየጠፋ ነው። መሬት በጣም ትንንሽ ስለሆነ ለግቢ ቦታ አይተርፍም ማለት ነው። ቤት ሲሰራበት ይሄ 200 ካሬ ነው። ግቢ ያለው ቤቱም አሪፍ ነው።
እንግዲህ ቤተሰብ መላክ ፈልጋችሁ አይተው ይገዛሉ። ቪዲዮ ላይ ብዙ እንትን ላይ ይችላል። እንደምታዩት ግቢው አሪፍ ግቢ ነው። ቤቱም ደግሞ እንግዲህ ትንሽ ፊኒሽንግ ነገር ይቀረዋል ይመስለኛል እና በጣም አሪፍ ቦታ ላይ ነው ያለው። ደሴ ዳንድ ወሩ ነው፣ አንድ ሰፈር ነው ብያችኋለሁ። የምትፈልጉትን መርጣችሁ ቤተሰብ ልካችሁ አይታችሁ መግዛት ትችላላችሁ። እያደረ እየባሰበት ነው እንጂ የሚሄደው ስለማይቀንስ ጊዜ አትስጡ፣ እጃችሁ ላይ ብር ያላችሁ ሰዎች ማለት ነው። እና እንደምታዩት ይሄ 200 ካሬ ነው። 200 ካሬ ነው። አሪፍ ግቢ ያለው ዋጋ 4.5 ይባላል ማለት ነው። እንግዲህ ቀርባችሁ ደግሞ እንደምትጋዙ ተስፋ አደርጋለሁ ማለት ነው ውዶች። እና እኔንም አበረታቱኝ፣ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሌላ ምን አይነት ቦታና ቤት እንደማቀርብም ኮመንት ላይ ጻፉ። ይሄ ሌላ የመጨረሻ ነው ማለት ነው። እንግዲህ እዩትና ከወደዳችሁት ይህም በጣም አሪፍ ነው። አሪፍ ቦታ ላይ ነው ያለው። እንደምታዩት ውሃ ልኩ ከፍ ብሎ በደንብ ነው የታሰረው። በጣም ወድጀዋለሁ እኔ። ይሄም እዛው ደሴ ዳንድ ቦሩ ነው ያለው። አንድ ሰፈር ስለሆነ ነው ሰፈሩ ነው ያልነገርኳችሁ ማለት ነው። አንድ ሰፈር ነው ብያችኋለሁ ሁሉንም። እንደምታዩት ቤቱ ይሄንን ይመስላል። ካሬ ደግሞ 171 ካሬ ነው። አብዛኛው አካባቢ እንግዲህ እስካሁን ካቀረብኩላችሁ 171 ካሬ ያለ ነው። አብዛኛው አንድ ሰፈር ስለሆነ ነው ማለት ነው። እንግዲህ እንደምታዩት ይሄ ደግሞ 171 ካሬ ነው። ዋጋ 4 ሚሊዮን ይባላል ማለት ነው። ካሬው 171 እንደነገርኳችሁ በጣም አሪፍ ነው። ቤትም እንደምታዩት ነው። መርጣችሁ ምርጫችሁን ግዙ ማለት ነው ወዶቼ።